የኤርትራ ሻዕቢያ ወታደራዊ እና ሲቪል አመራሮች እንዲሁም የድንበር አካባቢ ነዋሪዎች ሉዓላዊ ድንበር ተሻግረው በኢትዮጵያ የትግራይ ክልል ጉለምሕዳ ወረዳ ዝባን ሁጻ በተባለ ስፍራ ተገኝተው ነበር። ይህ የሆነው ትላንት እሁድ ሐምሌ 26 ቀን 2018 ዓ.ም ነው። በስፍራው የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ፣ የትግራይ ኃይል አመራሮች፣ የኤርትራ ሻዕቢያ ወታደራዊ አመራሮች፣ የኤርትራ ሰንአፈ አካባቢ መንግሥታዊ ሲቪል አመራሮች እንደነበሩ ታውቋል። የትግራይ ክልል መገናኛ ብዙሃን የህዝብ ለህዝብ ግንኙነት መድረክ ተካሂዷል ሲሉ ዘግበዋል። ከኤርትራ የመጡት የሰንአፈ አስተዳዳሪ አቶ እድሪስ አሊ የኤርትራና ትግራይ ህዝቦች በታሪክ በባህልና በማንነት የተሳሰሩ ናቸው፣ አሁን በሁለቱ ህዝቦች መካከል የልማት እንጂ የጥይት ድምፅ ሊሰማ አይገባም ብለዋል። የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ የህዝቦቹ ታሪክ ባህልና ማንነት አንድ መሆኑ እንደተጠበቀ ሆኖ አብሮ በሰላም የመኖርና የመስራት ባህል አላቸው። በአብሮነት ጉዞ ውስጥ ችግሮች አልነበሩም ማለት ባይቻልም ዋናው ነገር ሁለቱ ህዝቦች ችግሮቻቸውን አርመው እንዳይደገሙ ከልብ ከሰሩና በመጪው ዕድላቸው ላይ አብረው ከወሰኑ የተሻለ ሰላምና ልማት ማረጋገጥ ይቻላል ሲሉም ገልጸዋል። የኩ-ጽምዶ እንቅስቃሴ አካል ነው በተባለው በዚህ ግንኙነት የኤርትራ ሻዕቢያ ወታደራዊና ሲቪል አመራሮች ድንበር አልፈው ጉለምሕዳ ወረዳ ሲገቡ አቀባበል በተደረገላቸው ወቅት የትግራይና የኤርትራ ህዝቦች የሰላምና ልማት ጥምረት ጽምዶ የሚል መልእክት የያዘ ባነር ከፊት ታይቷል። አሁን ላይ ትግራይ ክልልን እያስተዳደሩ ያሉ የህወሓት አመራሮች ከፕሪቶሪያው የሰላም ስምምነት መፈረም በኋላ ከፌዴራል መንግሥት ጋር ያለው ግንኙነት ከሻከረው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነት መጀመራቸው በተደጋጋሚ ሲነገር ቆይቷል። በተለይ የሰላም ስምምነቱ ተፈርሞ ብዙ ሳይቆይ ነበር ግንኙነቶች እንዳሉ ሲነገር የነበረው። ከቅርብ ጊዜ ወዲህ ደግሞ ግንኙነቱ በሚል ይበልጥ ጠንክሯል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከወራት በፊት ከሻዕቢያ ጋር የሚደረግ ግንኙነት እጅግ የከፋ መዘዝ ይዞ እንደሚመጣ ሲያስጠነቅቁ ነበር። ሌላኛው በትግራይ ጦርነት ወቅት የፊት ወታደራዊ አመራር የነበሩት ጄኔራል ጻድቃን ገብረትንሳኤ ከወራት በፊት የህወሓት አመራሮች የወንጀል ሥራቸውን የቀድሞ ጦርነት የተገባበትን ውሳኔ ጨምሮ ለመሸፈን ከሻዕቢያ ከኢሳያስ መንግሥት ጋር ሽርክና ጽምዶ በመፍጠር ጦርነት ለመቀስቀስ እየሰሩ ነው ብለው ነበር። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት 75 በመቶ የግፍና የወንጀል ሥራዎችን የሠራው የኤርትራ ሰራዊት እንደሆነ በማመልከት ከኢሳያስ መንግሥት ጋር መተባበር ጽምዶ መፍጠር ጥፋት እንደሚያመጣ በማመን ህዝቡ የሚደግፈው ተግባር እንዳልሆነና አደገኛ መዘዝ ይዞ የሚመጣ እንደሆነ አስጠንቅቀው ነበር።